አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ሀገራችንንም ዓለሙንም ሁሉ ሰላም አላህ ያድርግልን። የተቸገረውን በእስር ቤትም በዓለሙ ላይ በችግርም ስራም አጥቶ የሚንከራተቱት እህት ወንድሞቻችን በስደትም በሀገርም ውስጥ ያሉት ኢንሻአላህ አላህ ሱብሃነሁ ወተዓላ ስራ የሚፈጠርላቸው ጤናማ አጥቶ በየሆስፒታሉ ያለው አላህ ሱብሃነሁ ወተዓላ አፊያውን አላህ ይመልስለት እና ዛሬ ጅሙዓ ነው። ሶሊ አለ ነቢ ሶሊ አለ ረሱል ሰለላሁ ዐለይሂ ወሰለም። ኢንሻአላህ ሶላት እናውርድ፣ ሰላዋት እናብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን የኢስላም ጀግና የምታውቁት ይሄን ቪዲዮ እንዳታሳልፉት። ቪዲዮ እንዳይጠፋ በደንብ ኮፒ ሊንክ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ እስከ መጨረሻው ተመልከቱት። ስሙን ሁላችንም ኮሜንት ላይ እንጽፈዋለን። ይህ የኢስላም ጀግና ለብዙዎቹ እስልምና ላይ ለሚቀጥፉ ሰዎች ራስ ምታት የሆነ ጀግና ሲሆን ለብዙዎቹ ወደ እስልምና የመግባት ሰበበል ሂዳያ አላህ ያደረገው ጀግናችን ነው። ስክሮል ዝም ብለህ አታድርገው፣ ላይክ አድርግ፣ ሼር አድርግ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አዳል ዐለል ኸይር ከፋዒሊ፣ መልካም ነገርን ሙስሊምን ነክቼ ክርስቲያን እቀጥላለሁ ማለት ኢትዮጵያ ውስጥ አይቻልም። 50% ነው አለው። እንዴት ሆኖ አይሆንማ፣ አችልም። ንጉሶች የሰጧቸው የአማራ ነገስታት ኢትዮጵያ ነገስታት የሰጧቸው ሀገር ነው። በቃ እነሱም ከየትም አልመጡ ኢትዮጵያዊ ነው። ይህን ቪዲዮ በደንብ ሼር አድርጋችሁ ለሁሉም ሙስሊሞች አድርሱልኝ። ኢምራን ከመምጣቱ በፊት እፎይ ድል ነበረ፣ አሁን ምክንያት ታጣለህ። የእስልምናን ብርሃን ለሁሉም እናድርስ። ታዲያ ምን ትጠብቃላችሁ? የሀቢቢን ኢምራን አካውንት ከስር አስቀምጬላችኋለሁ። 1 ሚሊዮን እናስገባው። ዛሬ እንግዲህ በልጆች መካከል አንዱ ልጅ ሲቀር 6 እዚህ አሉ። ከትልቁ መሐመድ አልፋቲህ፣ ሁለተኛው ሙዕተሲም ቢላህ፣ ሶስተኛዋ ልዕልቲቱ ብቸኛዋ ሩመይሳ፣ እዛ ማሂር አለ፣ እዛ አሙቲ አማር ተውፊቅ። እነዚህ ልጆች እንግዲህ ያው አላህ Subhanahu Wa Ta'ala ልጆችን የአይን ማረፊያ ይላቸዋል፣ ዚነተል ሐያት ዱንያ ይላቸዋል፣ የምድር ጌጦች ይላቸዋል። የዱንያ ህይወት ጌጦች ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንግዲህ በሐዲስ ላይ በተለያየ መልኩ ለልጆቻችን ሊኖረን የሚገባው ልጆቻችንን ልንሰጣቸው የሚገባው ነገር እንዳለ፣ ልጆች ወላጆቻቸው ላይ ያላቸው ሐቅ ሰፊ እንደሆነ፣ ወላጆች በልጆቻቸው ላይ ያላቸው ሐቅ ብዙ እንደሆነ ሁሉ ልጆቻችንም እኛ ላይ ብዙ ሐቅ አላቸው። ከዛም አልፎ ልጆቻችን ብዙ ጊዜ ወይ ለአኺራችን ለኛ ጠቃሚ ናቸው ወይ ደግሞ አኺራችን ማጥፊያ ናቸው። አላህ Subhanahu Wa Ta'ala የዱንያ ጌጥ እንዳደረጋቸው ሁሉ ኢነማ አምዋሉኩም ወአውላዱኩም ፊትነቱን ለኩም ይላል። ልጆቻችሁና ገንዘቦቻችሁ የናንተ ፈተናዎች ናቸው ይላል። የልጆች ፈተና ከባድ ነው። ዛሬ ብዙዎቻችን መንገድ የምንስተው ከአላህ ትእዛዝ የምንወጣው ልጆቻችን የተሻለ ደረጃ ለማድረስ ልጆቻችን ጥሩ ቦታ ላይ እናሳልፋለን ብለን በማሰብ የተሻለ ትምህርት ቤት እናስተማራለን ብለን አላህ የማይወደው የሚጠላው ተግባራቶች ወይም ደግሞ ለነሱ ስንል ብዙ ነገር ልናርፍ እንችላለን። ልጆች ሐቅ ነው፣ ጌጥ ናቸው፣ ብዙ ነገር አላቸው። ግን በዛው ልክ ደግሞ እኛ አላህን እንዲጠቅሙ አድርገን ወይም ደግሞ አላህን በሚጠቅሙበት ማንነታቸው እንዲወጡ ትልቁን ስራ የመስራት ኃላፊነት አለብን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በልጆቻቸው ምን ያህል እንደተፈተኑ እናውቃለን። ነብዩን ያክል ሰው ሐሰንና ሁሴን መስጂድ ሲገቡ ጁምዓ ሰላት ላይ ኹጥባ እየኸጠቡ ቆመው እየተመለከቱ ምንድነው ያደረጉት? ኹጥባ አቋርጠው ነው ወረዱት። ኹጥባ አቋርጠው ወርደው ሁለት ልጆቻቸውን የልጅ ልጆቻቸውን ስመው ተመልሰው ወደ ሚንበር ነበር የወጡት። አልቻልኩም አሉ ረሱላህ። ቤት ስሟቸው ነው የወጡት፣ ግን መስጊድ ላይ ሳያቸው አልቻሉም። እነዚህ ልጆችን ሳያቸው አልቻልኩም፣ ወርጄ ሳምኳቸው ብለው ይህንን የቁርአን አያት ነበር የቀሩት ረሱል ሰለላሁ ዐለይሂ ወሰለም።